ታደሰ ወረደ ሳይታደስ ነው የወረደ። ታደሰ ድንገት የተፈጠሩ ችግሮች የሉትም አብረውት አድገው ያረጁ ያፈጁና መሰረታዊ ናቸው። ስህተቶች ሳይሆኑ ከስብዕናው የተጣበቁ ባህሪያቱ ናቸው። በመከላከያ ውስጥ የሚታወቅበት በጊዜያዊ አስተዳደር ምክትልነቱ ይሁን ፕሬዝዳንትነቱም ሳይፎርሽ የሚከውናቸው የሚገለጽባቸው ናቸው። ለነዋይ ያለው ልጓም አልቦ ፍቅር። ነጮቹ ፌዴስ ኤቨሬስ የሚሉት የማይጠረቃ ልክፍት ማለት ነው። መከላከያ እያለ ከያንዳንዱ በስሩ ከሚኖር ክፍል ከየአካባቢው ገንዘብና ከእርሻ ማሳ ጭምር እየተሸጠ የሚቀመጥለት የሚላክለት ሰው ነበር። በጊዜያዊ አስተዳደሩ ምክትል እያለ ዋና ስራው ታጣቂ መምራትና ትጥቅ ማስፈታትና ተሃድሶ ሆኖ እያለ ጌታቸው የሀብትና የነዋይ ፍቅሩን ስለሚያውቅ ቢተጋ ብሎ ኢኮኖሚ እንዲያስተባብር ጨመረለት። እሱም ዋናውን ሥራ እርግፍ አድርጎ መሬት መቸብቸቡን ተያያዘው። በመቶዎች ለሚቆጠሩ ሰዎች መሬት ቸብችቦ ስሙ በሚታወቅ አሁን አማካሪዬ ነው ብሎ ጉዳይ በሚያስፈጽምለት ሰው አካውንት ከፊሉን አስቀምጧል። ሌላው በግጭቱ ጊዜ ከዘረፉት ወርቅ የሆነ ያህሉን በግርግር አስቀብሯል። ለክፋቱ ደግሞ የቁበሩለት ልጆች ለውጥ ፈላጊውን ተቀላቅለው ወደ ሐራ መሬት ወጥተዋል። እናም ሊያገኘው አልቻለም። ጌታቸውን ራሱን ተጠቅሞ ጌታቸውን እያሰናከለ ፕሬዝዳንት መሆን የፈለገው ተጨማሪ መሬት ለመሸጥ ያከማቸውን ቦታ ለማስያዝ ነበር። ደመኮር ደግሞ ዳተኛና መጋዣ ስለሆነ እንጭነዋለን ብለው ነበር። እሱም እነሱም ተሳክቶላቸዋል። ሁለቱም ሰላም ትግራይ ተፈናቃይ ሀገር የሚባል አጀንዳ ስለሌላቸው አንዱ የሌላውን ፍላጎት እያሳኩ እየነጎዱ ነው ወደ ዝግ መንገድ። አንድ የዓለምን ይጄ መንጀሪኖና ደብረጽዮንን አባሬ ጌታቸው አሰፋን አስሬ ሪፎርም አመጣለው ይላል። ይህን እንኳ ለአሜሪካኖችም ነግሮ አሳብቀውበታል። ዞር ብሎ ደግሞ ዓለም ዕድል ካገኘ የደመኮርን ያህል ፋታ ሳይሰጥ ይገለብጠኛል ይላል። ከ2015 ጀምሮ ተፈናቃይ እንዳይመለስ በዋናነት ያሰናከሉት እሱ ከዚያ በመቀጠልና በእርሱ ተጽዕኖም ፍስሐ ማንጁስ ሆነው እያለ ተፈናቃይ አለመመለሱ ችግር ነው ይላል። አስዬድ ደመኮር አደናቀፈኝ ታገሱ ሳምንታት ስጡኝ ይልና ትግራይ ሲመለስ ደመኮርን ሰብስቦ የፌዴራል መንግስት እናንተ እንደለመዳችሁት እግር ከጎተታችሁ ራሴ መልሳለሁ ብሏልና ፈጥናችሁ ተፈናቃዩን የህወሓት ሰርተፊኬት ካልተላ አይሄድም እንዲል አሳምኑ። እኔም ካቢኔ ሰብስቤ ተፈናቃዩ እምቢ ስላለ የህወሓትን ሰርተፊኬት በመመለስ ችግሩን በቅድሚያ እንፍታላለሁ እያለ ያሰምሰው። ሳላውቀው አንድም ተፈናቃይ አይመለስም ይላል። መንግስት ነህ ፕሬዝዳንት ነህ ተብሎ በዓለም ፊት 8 ነጥብ የተልእኮ ቃል ኪዳን ፈርሞ ተቀብሎ ለአካታች ሀገራዊ ውይይት ሁኔታዎች አመችቻለሁ ብሎ ሲያበቃ ከህወሓት አክራሪዎች በላይ እንቅፋት ሆኖ የትግራይን ህዝብ የዜግነት መብት ለመንጠቅ አድሟል። ትጥቅ ማስፈታት አጠናቅቃለሁ ብሎ ጭራሽ ከሻዕቢያ ግብጽና አልቡርሃን መሳሪያ መቃረም ተያይዟል። ሰላም በማስፈን ለቀጣይ ምርጫ መደላደል እፈጥራለሁ ብሎ ሲያበቃ ኮማንዶ እንዲሰለጥን የህዝቡን በጀት ለታጣቂ ስልጣና መድቦ አብዛኛውን በጀት ለሰራዊቱ መደብኩላችሁ እያለ ያቀረሻል። ሻዕቢያ መቀሌ ገብቶ ሲደንስና ሲዶልት በጀት አቀብሎ ፊቱን ያዞራል። ወደ ትግራይ የሚሄድ ሸቀጥ ለሻዕቢያ በግላጭ እየተሻገረ በምላሹ አሮጌ መሳሪያ ሲመጣ ዋናው ተባባሪ ሆኖ ቁጭ ብሏል። ሴቶችን መበዝበዝ፣ መጠቀም፣ ዋስት ፍቅር አልባ፣ ስምምነት አልባ፣ ተግባቦት አልባ በሆነ መንገድም ቢሆን የሚሄድበት ርቀት ጥግ ያልነበረው መሆን እያለ የተካነበትን በግጭቱ ውስጥም አስከትሎ በትግራይ ሹመቱም የገፋበት ነው። እናም ለመስዋዕትነት ለህዝቡ ሰላም ብሎ ለመጋፈጥ እንቅልፍ ለማጣት የሚሆን ልብም ፍላጎትም የለውም። ዳተኝነት ታያርደኝ ስወርጄስ ፈጥኖ አስቦ ፈጥኖ አቅዶና አሳምኖ የሚፈጽመው ነገር ድሮም አልነበረም፣ ዘንድሮም የለም፣ አይነካካውም፣ ሰፈራቸውም አይገናኝም። ይህ የክፋትም የጥረትም ሊሆን ይችላል። አድፈጭ ስዋከር ስፈርገር የተቋም የህዝብ በአጠቃላይ የጋራ ጥቅምና ህልውና የሚመለከት ጉዳይ ቢሆን እንኳ መጠጡንና ሲጋራውን ካሞላ ለሳምንታትም ለወራትም ራሱን ጨምሮ የተስማማበትንም እንዲያውም ራሱ ይሁነኝ ብሎ ያቀረበውን ሐሳብ እንኳ ቢሆን እስከ ማሰናከል ይሄዳል። ስልኩን ዘግቶ ይጠፋል። ከሆነ ጊዜ በኋላ ብቅ ሲልም ሽምቅ እንኳ አይልም። ልክ እንደ ደብረን ክልል ደብረ ጽዮን አዲስ አበባ ሲሆን ትግራይ ያለውን በሙሉ ጥም በርኩሱን አውጥቶ እሱ እንዴት እንደሚያስተካክለው አውርቶ አናፍቶ ሲያበቃ ትግራይ ሲመለስ ደግሞ በምድር ላይ ያለ ኃጢአት በመሉ የታደሰን የራሱን የግሉን ኃጢአት ጭምር ለፌዴራል መንግስት አሸክሞ እጁን ታጥቦ ቁጭ ይላል። አሁን እንኳን ፌዴራል መንግስቱ የኃጢአት ተጋሪ ተገኝቶለታል። ታደሰ ጠዋት ከእንቅልፉ መነሳት ቢያቅተው እንኳ ስምረትና ሐራ መሬት ያለው ኃይል ነው ያደናቀፈኝ ማለት ጀምሯል። ሰው ብዙ ገጸ ባህሪን በአንድ ጊዜ ሳይፎሹ መጫወት፣ በአላፍ ባህሪ በእኩል ሚዛን በአንድ ጊዜ መከሰት እንዴት ይቻለዋል? ታደሰ ግን ልክ እንደ ደብረጽዮን ተክኖታል። አሁንስ የምር ፌዴራል መንግስትም ግዴታ አለበት። ዝም አይበል እንጂ ህዝቡም የራሱን ነቀርሳ ራሱ ይንቀል፣ እየነቀለ አግዙኝ ይበል። ታደሰ የፌዴራል መንግስት ድርሻ